ሰላም ጤና ይስጥልኝ የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን ቆያችሁ? እንደምን ሰነበታችሁ? ዛሬ በዚህ በቪዲዮ የመጣሁላችሁ አንድ ገራሚ የሆነ ኢኮኖሚያዊ ጉዳይ ልነግራችሁ ነው የመጣሁትና ዩክሬን ከአሜሪካ ጋር በተለይ ከዶናልድ ትራምፕ ጋር እሱ ስልጣን ከያዘ ጀምሮ ምን ያህል ተቃርኖ እንደፈጠሩ የምናውቀው ነገር ነው። ብዙዎቻችሁም በተለያዩ የዜና አውታሮች ላይ ስለምትከታተሉ ይህን መረጃ ታገኙታላችሁ ብዬ አምናለሁ። አሁን እኔ ያንን መረጃ ልደግምላችሁ ሳይሆን የመጣሁት ዩክሬን በጣም ፈንድ አጥሯታል። ይህንንም እንግዲህ ያጠራትን ፈንድ ለመሙላት ስትል የሄደችበት አካሄድ በጣም የሚገርምና ኦልሞስት ሊታሰብ የማይችል ነገር ነው። ሆኖም ግን ኦልሞስት መንገድ ላይ ናት። ያንን ነገር ሌጋላይዝ አድርጋ በህግ ካጸደቀችው ኦልሞስት የመጀመሪያዋ በዓለም ላይ የመጀመሪያዋ ሀገር ትሆናለች ማለት ነው። ምኑን ነው የምታጸድቀው? ምኑን ነው ሌጋላይዝ የምታደርገው? ምንድነው ነገሩ እያላችሁ ከሆነ አይዟችሁ፣ አሁን ሙሉ ለሙሉ የምነግራችሁ ይሆናል ማለት ነው። ዩክሬን ከራሽያ ጋር ጠብ ላይ ነበሩ፣ አሁንም ስቲል ናቸው። እንደሚታወቀው ዩክሬንን በትንሽም ነገር ቢሆን ፈንድ ታደርጋት የነበረችው አሜሪካ ናት፣ ያኔ በባይደን ጊዜ ማለት ነው። አሁን ባይደን ከስልጣን ከተነሳ በኋላ ዶናልድ ትራምፕ ሲመጣ ሙሉ ለሙሉ ይህን ፈንዱን አቆመ። ጭራሽ እንደውም ያን ይሰጣት የነበረችው ነገር ጊፍት ሳይሆን ኦልሞስት አንቺ መልሰሽ ወደ እኔ የምትሰጪ ነገር ነው፣ ዝም ብሎ በነፃ የተሰጠሽ ገንዘብ አይደለም ብሎ በጣም ሊይዛት ችሏል። ስለዚህ አሁን ዩክሬን ያላት አማራጭ ምንድነው ካላችሁ በሁሉም አይነት መንገድ ሞከረችው የሆነ አልሳካም ሲላት ምን ማድረግ ጀመረች? ይሄ ያለ አይደለ ፖርኖግራፊ፣ ያንን ፖርኖግራፊ ሌጋላይዝ ለማድረግ እየሞከረች ነው። ፖርኖግራፊ ማለት እነዚህ የወሲብ ቪዲዮዎችን ማለት ነው። እነሱን እያሰራች ከነሱ ታክስ ኮሌክት ማድረግ፣ ከነሱ ታክሶችን መሰብሰብ፣ ያን በማድረግ ሬቨኑ ወይም ደግሞ ለመንግስት ገቢ እንዲሆን ብዙ ትግል እያደረገች ትገኛለች። እና ዩክሬን የሄደችበት አካሄድ ምንም እንኳን አድቫይዘብል አይደለም። እዛም የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች አሉ፣ ኢቭን ዩክሬን ውስጥ ማለት ነው። እና እነሱም እየተቃወሙት ነው። እንደውም ምንድን ያሉት ኒውዮርክ ታይምስ ላይ አንድ ያወጣው መግለጫ አለ። እሱን ስክሪኑ ላይ ፖስት አደርግላችኋለሁ። ምንድን ነው የሚለው? Instead, prosecutors brought nearly 1,400 cases under Article 301 to court in 2024, up from 757 the year earlier, which the Better Regulation Delivery Office called an inappropriate allocation of resources during war ነው የሚለው። ይሄ እንግዲህ ምንድነው ጁዲሻሪ ውስጥ እነዚህ የህግ አካላቶች ውስጥ ተገኝተው ክስ አቅርበዋል። ይሄ ኢንአፕሮፕሪየት የሆነ ሪሶርስ አሎኬሽን ነው እንግዲህ በፖርኖግራፊ ሰዎችን እንዲሰሩ አድርጎ ከነሱ ታክስ ኮሌክት በማድረግ ሚሊታሪን መደገፍ በጣም የማይበረታታ ነገር ነው ብለው ተቃውሞ አድርገዋል። ነገር ግን የሚሰማቸው ሰው አላገኙም። የሚገርማችሁ ነገር ከነዚህ ከወሲብ ቪዲዮዎች የሚሰበሰበው ረቨኑ ቀላል እንዳይመስላችሁ። በአቨሬጅ ልንገራችሁ ከ97 ቢሊዮን ዶላር እስከ 100 ቢሊዮን ዶላር ድረስ የሚያወጣ ገቢ ይገኝበታል ማለት ነው። ስለዚህ ሰዎች እነዚህን ፖርኖግራፊዎችን ለማየት ብለው ስፔንድ የሚያደርጓቸው መኒዎች ኮሌክት ተደርገው ከ97 እስከ 100 ቢሊዮን የሚደርሱ ዶላሮችን ኮሌክት ያደርጉባቸዋል ማለት ነው። ስለዚህ የዩክሬን መንግስት ይህን አይነት ቴክኒክ ነው እየተጠቀመ ያለው አሁን ላይ። ይህን ለማድረግ ደግሞ አንድ አፕሊኬሽን አቬለብል ማድረግ አለበት። ኖርማሊ እንደምታውቁት በዩቲዩብ ላይ ለመጫን አይቻልም። እንደነዚህ አይነት ቪዲዮዎችን ዩቲዩብ ላይ አውጥቼ ልጫን ቢል አንድ ሰው አይቻልም። ቲክቶክ ላይም አውጥቼ ልጫን ቢል አይቻልም። እንደዚህ አይነት ማህበራዊ ሚዲያዎች ላይ ይሄ ሪስትሪክትድ ይሆናሉ። ስለዚህ ምንድነው ያደረጉት? አፕሊኬሽን ፕሪፔር አድርገዋል። የዚህም አፕሊኬሽን ስሙ ኦንሊ ፋንስ ይባላል። ይሄ ኦንሊ ፋንስ የሚባለው አፕሊኬሽን ኦልሞስት ላውንች ከተደረገ ጀምሮ በ2024 በወጣው ዳታ መሰረት ወደ 6.6 ቢሊዮን ዶላር
ገቢ ሊያስገኝ ይችላል። ስለዚህ ቀላል ቢዝነስ እንዳልሆነ መረዳት ትችላላችሁ ማለት ነው። አሁን ላይ የዩክሬን መንግስት ይህንን እየተጠቀመ ያለው ሞር ከነዚህ አይነት ቪዲዮዎች የሚገኙ ገንዘቦችን እየወሰደ ሚሊታሪውን ሰፖርት ለማድረግ ነው። የጦር መሳሪያዎችን ለመግዛት አንዳንድ ነገሮችን እነዚህ ትራኮችን እየገዛ ሚሊታሪውን ፈንድ እያደረገ ለጦርነት ለማመቻቸት ነው ይህን እያደረገ ያለው ማለት ነው። ስለዚህ 6.6 ቢሊዮን ዶላር ከነዚህ አግኝቶ ሙሉውን ደግሞ ለሚሊታሪዎች ፈንድ ማድረግ ማለት it is totally shame። ግን አሜሪካ የገባችበት ምን ጊዜም ሰላም ሆኖ ስለማያውቅ ለዛም ነው አሜሪካ ፈንድ አላረግም የምትለው ዩክሬን በራሷ እንድትበጣበጥ በቃ ውስጧ እንዲናጋና ኢኮኖሚያ ተበላሽቶ ሁሉ ጊዜም የአሜሪካ እንዴት ነው ሌንደር እንድትሆን አሜሪካ ሌንደር ሆና ዩክሬን ደግሞ ሁሌም የአሜሪካ ቦሮወር እንድትሆን ለማኝ እንድትሆን ማለት ነው። ስለዚህ አሜሪካ ሁሌም ሌንደር መሆን ነው የምትፈልገው። እኔ ነኝ አዛዥ፣ እኔ ነኝ ሁሉን ቻይ፣ እኔ ነኝ ሁሉን ነገር የማደርገው ስለምትል ዩክሬን የአሜሪካ ቦሮወር ሆና እንድትቀር ነው ይሄ ሁሉ ጥረት። የሚገርማችሁ ነገር ዳታው ላይ እንደምትመለከቱት ከ2020 እስከ 2022 ድረስ 123 ሚሊዮን ዶላር ነበር የተሰበሰበበት። ይሄ አፕሊኬሽን ደግሞ ከ4400 በላይ የሚሆኑ ኮንተንት ክሬተሮች አሉት። ኮንተንት ክሬተርስ ኢን ሚንስ እነዚህ የሚሰሩ ውስጥ ገብተው ፖርኖግራፊውን የሚሰሩ ቪዲዮ ኤዲቲንግ ላይ የሚሰሩ፣ ላይትኒንግ ላይ የሚሰሩ፣ ሳውንድ ኤዲቲንግ ላይ የሚሰሩ እነዚህ ሁሉም ነገሮች ተካተው ከ4400 በላይ ይሆናሉ። ሌላው ከዚህ የተሰበሰበው ታክስ ማለትም በተመሳሳይ ዓመት ከ2020 እስከ 2022 በነጮቹ 7 ሚሊዮን ዶላር ሊሰበሰብ ችሏል። ሌላው ደግሞ ዩክሬን ፈንድ ታገኝበት የነበረው ወይ አለ። ከዚህ በፊት እንደምታውቁት ልክኛም ኢትዮጵያኖች በጀት ዴፊሲት ሲያጋጥመን ወርልድ ባንክን እንደምንጠይቀው ሁሉ አይኤምኤፍ ጋር ደጅ እንደምንጠናው ሁሉ ዩክሬንም የሚያግዟት ሀገሮች ነበሩ እና ሊስት አላቸው። እነዚህ ሀገራቶች ሞር በጣም በቋሚነት ከፍተኛውን የሆነ ፈንድ ስትሰጣት የነበረችው ዩኤስ ናት፣ ዩናይትድ ስቴትስ ኦፍ አሜሪካ። እሷም ደግሞ ወደ 128 ቢሊዮን ዶላር ፈንድ ትሰጣት ነበረ። ሌላው ጀርመኒ ናት። ጀርመኒ 27.5 ቢሊዮን ዶላር፣ ፍራንስ 8 ቢሊዮን ዶላር፣ ዩናይትድ ኪንግደም 29.3 ቢሊዮን ዶላር፣ ኢጣሊ 2.4 ቢሊዮን ዶላር፣ ኔዘርላንድ 11.7 ቢሊዮን ዶላር፣ ኖርዌይ 16.1 እና ደግሞ በስተመጨረሻ ስዊድን 10.9 ቢሊዮን ዶላር ለዩክሬን ፈንድ ሲያደርጉ የነበሩ ሀገራቶች ናቸው። አሁን ላይ ግን እነዚህ ሀገራቶች ከዩናይትድ ስቴትስ ውጪ የተወሰነ ለዩክሬን ቢሰጡም እንደ አሜሪካ የሚሰጣት ባለመኖሩ ምክንያት ዩክሬን በጣም ከፍተኛ የሆነ የበጀት ዴፊሲት ስላጋጠማት ያላት ብቸኛው አማራጭ ምንድነው? እነዚህን የኦሲ ቪዲዮዎችን አሊያም ፖርኖግራፊ የሚባሉትን እየለቀቀች በእነዚህ ሶሻል ሚዲያዎች እየለቀቀች ገንዘብ ኮሌክት ማድረግ ነው። ስለዚህ አሁን ዩክሬን ኦልሞስት መንገድ ላይ ናት ያለችው። በጣም የገንዘብ እጥረት ስላጋጠማት መንገድ ላይ ነው ያለችው። ይሄንን ፖርኖግራፊ ሌጋላይዝ አደረገች ማለት ምን ማለት ነው? ከዛ የምትሰበስበውን ገንዘብ ሙሉ ለሙሉ ለሚሊታሪ ታውለዋለች ማለት ነው። ነገር ግን እናንተ ምን ታስባላችሁ ውድ ቤተሰቦቼ? እስቲ ሁላችሁም በኮሜንት ላይ የምታስቡትን ሐሳብ ሼር አድርጉኝ፣ አጋሩኝ። የሁላችሁንም ትልቅ ነው ትንሽ ነው፣ አይ ይሄ እንደዚህ ነው ይሄ እንደዛ ነው ሳልል የሁላችሁንም ኢኳሊ አነበዋለሁ፣ ለሁላችሁም መልስ ሰጣለሁ። ስለዚህ እናንተ ምን ታስባላችሁ? አሜሪካ የገባችበት ነገር ሁልጊዜም ይሄ የድመትና የአይጥ ሩጫ ነው የሚሆነው። ስለዚህ አሁንም አንዴ ዩክሬንን አሜሪካ ገብታ ነካክታታለች። ስለዚህ ከዛ ከነካካችበት ነገር ደግሞ ዩክሬን ለማንሰራራት ገና ብዙ ዓመታትን ሊፈጅባት ይችላል። ስለዚህ ዩክሬን ከዚህ ከፖርኖግራፊ የምታገኘውን ዶላር በጣም ብዙ ክምችት ያለውን ዶላር ለሚሊታሪ ፈንድ ማዋል ነበረባት ወይስ የራሷን ኢኮኖሚ ለማንሰራራት መቀጠል መበረታታት ነበረባት ትላላችሁ? ምኑ ጋ ነው ዩክሬኖች የተሞኙት? ስለዚህ እናንተም ያላችሁን ሐሳብና አስተያየት ኮሜንት ላይ እጠብቃለሁ። ለዛሬ ያመጣሁላችሁ ቪዲዮዎችን ትመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁኝ ክብረት ይስጥልኝ እላለሁ። አመሰግናለሁ።